ሰዎች አባት አባት የማይሉት ለምን እንደሆነ ታውቂያለሽ? ህመሙን አብዝቶ ስለሚደብቅና ስለማያሳይ ቻይ ስለሆነ ነው። አባትሽ ያልተዘመረለት ጀግና ነው። ስለ አባቶች የተዘፈነ ዘፈን ብትፈልጊ ላታገኙ ሁሉ ትችያለሽ። ነገር ግን ባይዘመርለትም ነብር ዥንጉርጉርነቱን አባትነቱን አይተው። አባት ከልጆቹ ጋር የሚያወራው በአይኑ ነው። ያልተካሰ የተጎዳ የተራበ ያላወራ አባት ማለት ጀግና ነው። በማህበረሰቡ ውስጥ ላንቺ መሰረት አባትሽ ነው። ሰዎች ያንቺን አስፈላጊነት ዋጋ ቅድሚያ የሚሰጡት አባትሽን አይተው ነው። ይህንን ድንቅ አባት ሳታስደስችው እንዳታጨው አደራ። ያንቺ አባት ከስኬታማ ሰዎች አባት እኩል ለፍቷል። ታዲያ ለዚህ አባት ያንቺ ስኬት አይገባው? የልጁን ስኬት ማየት እንደናፈቀ በሌሎች አባቶች